ድርሳነ ገብርኤል ዘሰኔ ምዕራፍ 2 ጸሎቱና በረከቱ በወዳጁ በሁላችን በዘላለሙ ይጠብቀውና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። በአንደኛይቱ ቀንም ሰይጣን በሽማግሌ ሰው ተመስሎ ወደ ዕውር መጣ። ዕውርም ከወዴት መጥተሃል ብሎ ጠየቀው። ከአንተ የትውልድ አገርህ ነው የመጣሁት። እናትና አባትህ ያውቁኛል። ይልቁንም ይህን ይዘህ የመጣሁልህ ገንዘብ ከንጉሥ ቤት አታለህ ይዘህ እንደመጣ አውቃለሁ አለው። አሁንም የምታመልጥበት ምክንያት ይኖርህ ይመስልሃልን? የተወለድከውንም በዝሙት ነው። አንተም እንደ አባትህ መተተኛ እንደሆንህ ስነግርህ እውነት እንደሆነ ትረዳለህ። በእኔና በአንተ መሃል ያለው ስገልጽልህ እንደ እኔ ያለ ሽማግሌ እንዳይዋሽ ታውቃለህ። የሰውን ስም ማጥፋት አልፈቅድም። ይልቁንም አንተ የሀገሬ ልጅ ነህና ለአንተና ለወንድሞች ጭምር የሚበጀውን ምክሬን ተቀበለኝ። ዛሬውኑ ፈጥነህ ተነስተህ ይህችን ያሳነጽሃትንና የተቀበልሃትን ቤተ ክርስቲያን አፍርሳት። ምናልባት ንጉሥ መላእክተኞች ልኮ እንዳያስገድል በበረሃ ሸሻለው። አባ ዕውርም ይህን ነገር በሰማ ጊዜ ፈጥኖ ተነስቶ በመቆም እጆቹን ወደ ሰማይ ዘርግቶ ወደ እግዚአብሔር እንዲህ ሲል ጸለየ። የሊቀ መላእክት ቅዱስ ገብርኤል አምላክ ሆይ እማጸንሃለሁ፣ በመከራ ላይ አትጣለኝ፣ አድነኝ እንጂ ቸልም አትበለኝ። ከልጅነቴ ጀምሮ የረከስኩ ኃጢአተኛነቴን በደሌን ምን ያውቃለሁ። በሰይጣን እጅ አሳልፈ እንዳትሰጠኝ እለምንሃለሁ። ፍጹም በሆነ ውበቱ የዚህች የቤተ ክርስቲያን ሥራ ሳልጨርስ ነፍሴን ስጋዬ እንዳይለያት ጠብቀኝ። የጠላትን የተንኮል አሽክላ አስወግድልኝ። አቤቱ የሊቀ መላእክት ቅዱስ ገብርኤል አምላክ ሆይ ምስጋና ይገባል ለዘላለሙ በማለት ጸለየ። በዚህም ጊዜ መልአክ እግዚአብሔር ሊቀ መላእክት ቅዱስ ገብርኤል ተገለጸለት። እግዚአብሔር የመረጥህ ዕውር ሆይ ደስ ይበልህ፣ ልመናም እግዚአብሔር ሰምተዋል። ነገር ግን ያ ተንኮለኛ ሽማግሌ በነገው ቀን የመጣ እንደሆነ ፈጥነ ይዘህ በሰንሰለት እሰረው። ከዚያ በኋላ ማን እንደሆነ ታውቃለህ አለው። አባ ዕውርም መልአክ እግዚአብሔር ቅዱስ ገብርኤል እንዳዘዘው ሰይጣን አሰረው። ሰው ሁሉ በሚመለከትበት አንጻር ቤተ ክርስቲያኒቱ ደጃፍ ላይ ሰቀለው። ሰይጣንም እግዚአብሔር የመረጠህ ዕውር ሆይ ከእስራቴ ትፈታኝ ዘንድ በፈጠረ በእግዚአብሔር በቅዱስ ገብርኤል እማጸናለሁ እያለ በታላቅ ቃል ይጮህ ጀመር። ቀጥሎም ስማኝ ልንገርህ። አባት አብራሲት እንደ አምላክ አድርጎ በፍጹም ስግደት ሰግዶልኛል። ስሜንም ያወሶ ብሎ ሰይሞኝ ነበር። ስለዚህ በዚህ ሕዝብ ፊት እንዳታዋርደኝ እለምንሃለሁ። ከሊቀ መላእክት ቅዱስ ገብርኤል ቁጣ የተነሳ በአንተ ላይ ምንም ሊፈጽም አልቻለችምን። ስለ ክፉ ስራዬም በእሳት ሰይፍ ሊቀጣኝ ይፈልጋል። ነገር ግን ስለ ክፉዎችና ስለ ረከሱ ስራዎች እንዳያጠፈኝ አምላኩ እግዚአብሔር ቸርነት ትከላከለዋለች። እርሷንም አጋልጸህ እነግርህም ዘንድ ፈጽሞ አይቻለኝም፣ ኃይልም አይኖረኝም። አሁን ግን አንተ ብትተወኝ ዳግመኛ ወደ አንተ ተመልሼ አልመጣም። አሁንም አቤቱ ሊቀ መላእክት ቅዱስ ገብርኤል ሆይ በዚህች ዕለት እንዳታሰቃየ እነሆ በያዝኸው በትረ ወርቅ እማጸንሃለሁ። በእጅህ ለገባው ለእኔ ወዮልኝ እያለ ይጮህ ጀመር። አባ ዕውርም ይህን ሁሉ ነገር በሰማ ጊዜ ያን ሰይጣን ከእስራቱ ፈቶ ለቀቀው። ያ ሰይጣን ግን
ከቤተ ክርስቲያኑ ራቅ ካለ ቦታ ሆኖ አንተ የአብራሲት ልጅ አውር ሆይ እናትና አባት በዝሙት እንደወለዱ አውቃለሁ። በተወለድክበት ጊዜ በሊቀ መላእክት ቅዱስ ገብርኤል እጅ እግዚአብሔር አዳነህ እንጂ። እገድልህ ዘንድ በላይህ ላይ ወንበር ጭኜብህ ነበር። አሁንም እንደገና ተመልሼ የመጨረሻ ኃይሌን በአንተ ላይ አሳይ ዘንድ ተስፋ አለኝ በማለት በታላቅ ቃል አሰምቶ ተናገረ። ሰይጣንም ከተናገረ በኋላ በታላቅ ውርደት እፍረት እንደ ጢስ በኖ ጠፋ። አውርም የደረሰበት ፈተና የተደረገን ተአምር ሁሉ ለእግዚአብሔር አስረዳቸው። የአብራሲት ልጅ አውርን ያዳነው የዜናዊ ብስራት ሊቀ መላእክት ቅዱስ ገብርኤል ጸሎትና በረከቱ ሀብተ ረድኤቱ ከሁላችን ጋር አድሮ ይኖር ለዘላለሙ